ሰላም ውድ ቤተሰቦቼ እንዴት ከርማችኋል? እንግዲህ በመጀመሪያ ዛሬ ደግሞ አዲስ ነገር ይዤላችሁ መጥቻለሁ ማለት ነው። ይህንም ምንድነው የአርቲፊሻል ኢንተለጀንስ ውጤት ከሆነችው ጂሚናይስ ከሰሞኑ በጣም አነጋጋሪ ነውና ስለሱ አንዳንድ ነገር ለማለት መጥቻለሁ። ከዛ በፊት ግን መጀመሪያ ለሁሉም ሰው እንዲደርስ ይሄ ቪዲዮ ሼር እና ኮፕሊንግ እንድታደርጉ እፈልጋለሁኝ። ከዛ ደግሞ ፎሎ ያላደረጋችሁ ፎሎ እንድታደርጉ በዚሁ አጋጣሚ አሳስባለሁኝ ማለት ነው። በዛሬው ዋና ጉዳይ ስመጣ እንግዲህ ጂሚናይ በፎቶ ዙሪያ በጣም ሰሞኑ አነጋጋሪ ከሆኑ መካከል እንግዲህ የሰሞኑ አጀንዳ ሆነው ቀጥሏል። ከዲጂታሉ ዓለም የአርቲፊሻል ኢንተለጀንስ ውጤት ከሆነችው ከጂሚናይ ጋር እኔም አጭር ቆይታ አድርጌያለሁኝ ማለት ነው። እኔ በጽሁፍ ነበር የጠየኳት ጥያቄ ነው ሁላ እንግዲህ እጅግ በጣም በሚገርም ሁኔታና እኔ በጣም በገረመኝ በደነቀኝ ሁኔታ ነው የመለሰችልኝ። ይህም የእኔ ጥያቄ ምንድነው የኢትዮጵያ ሕዝብን ምን ትመክሪያለሽ ብዬ ነበር በጽሁፍ የጠየቅኩኝ ማለት ነው። እሷም ደግሞ ይሄንን መልሳልኛለች ማለት ነው። አንደኛው የጋራ ሰላምንና መከባበርን ማጠናከር ሲሆን ልዩነትን እንደ ሀብት ማየት ነው። የኢትዮጵያ ብዝሃነት ወይም በቋንቋ በባህልና በሃይማኖት እንደ ጥንካሬና ውበት መመልከት ይኖርባቸዋል ብላለች። ሁለተኛው ነጥብ ነው መቻቻልና የጋራ መግባባትን በሀሳብ ልዩነት ጊዜ እንኳን መነጋገርን፣ መደማመጥና ሰላማዊ መፍትሄ መፈለግን ማስቀደም ነው ብላለች። በሁለተኛ ደረጃ ደግሞ ያስቀመጠችው በልማት ላይ በትኩረት መስራት፣ ትምህርት ማስቀደም፣ ለወጣቱ ትውልድ ጥራት ያለው ትምህርት ማግኘት እንዲችል መጣር፣ የስራ ፈጠራና ኢኮኖሚ ተሳትፎ እርስ በእርስ በመደጋገፍ የሀገርን ኢኮኖሚያዊ እድገት ማገዝ፣ በሶስተኛ ደረጃ ደግሞ የዜግነት ኃላፊነትን መወጣት፣ ንቁ ተሳትፎ በሀገር ጉዳይ ላይ ኃላፊነትን በመውሰድ በመሳተፍ አዎንታዊ ለውጥ ለማምጣት መትጋት፣ እውነትን መፈለግ፣ ከማህበራዊ ሚዲያ በሚመጡ መረጃዎች ላይ ጥንቃቄ ማድረግና በሀገር ጉዳይ ላይ ሚዛናዊ አቋም መያዝ ነው። እና እስኪ እንግዲህ ተመልሰን መተናል። ይሄ ቪዲዮ ከተመቻችሁ አሁንም በድጋሚ ለብዙዎች ሼር እንድታደርጉና የተለያዩ ነገሮችን በቅርቡ ይዤ እመጣለሁኝ። አመሰግናለሁ።